በዛሬው ቪዲዮ አፕል ስላስተዋወቀው ስለ አዲሱ ሲሪ ኤአይ እና ስለ አዲሱ ሊኩዊድ ግላስ የኦፕሬቲንግ ሲስተማቸው 27 አዲስ ሪሊዝ የምናወራ ይሆናል። በአጠቃላይ አፕል ኢቨንትስ WWDC 2026 ላይ የተዋወቁትንም እንዳለ የአንድ ሰዓቱን ቪዲዮ በትንሽ ደቂቃ ለማሳየት እሞክራለሁ። አብራችሁኝ ሁኑ። በመጀመሪያ ስለ ሊኩዊድ ግላስ እና ስለ ኦፕሬቲንግ ሲስተማቸው የምናወራ ይሆናል። በዚህ አፕዴት ላይ ዲዛይኑን በትንሽም ቢሆን ቀይረውታል፣ ከፐርፎርማንስ ጋር ማለት ነው። በየትኛውም ስልክም ሆነ በኮምፒውተራቸው እና በሌሎች አፕል ዲቫይሶች ዙሪያ ፍጥነት ጨምረውበታል። ለምሳሌ ኤርድሮፕ በጣም አሁን ፈጣን ነው። አፕሊኬሽኖችን መክፈት ሊሆን ይችላል፣ ትራንዚሽኖች፣ አኒሜሽኖች በጣም ስሙዝ እና በጣም ፋስት ናቸው አሁን። ሌላኛው ደግሞ ፐርፎርማንስ ቡስቱ ለምሳሌ የኤርድሮፕ በ80% ነው የጨመረው። የሚገርማችሁ ግን እንደምታውቁት ከዚህ በፊት የአፕል ተጠቃሚ ከሆናችሁ ኤርድሮፕ ሞስት ኦፍ ዘ ታይም አይሰራም እና አይ ሆፕ ያንን ሶልቭ እንዳደረጉት። ሌላኛው ደግሞ ልክ ፎቶ እንዳነሳችሁ ፎቶ ሎድ ማድረግ አሁን ለምሳሌ በጣም ይዘገይ ነበር። እንግዲህ እነሱ እንደሚሉት ከአሁኑ አንጻር ሲታይ በ70% አድጓል ፍጥነቱ ማለት ነው፣ ልክ ፎቶ አንስታችሁ ስትከፍቱት ያለው። ሌላኛው ደግሞ ሊኩዊድ ግላስ ከዚህ በፊት እንደምታስታውሱት የፐርፎርማንስ ችግር አለበት። እሱን ኦልሬዲ ቀርፈነዋል እያሉ ነው ያሉት። የአክሴሲቢሊቲ ኢሹ ነበረበት ደግሞ ሁለተኛ፣ ለማንበብ በጣም ነው የሚያስቸግራችሁ። ለምሳሌ ግላስ ስለሆነ ከግላሱ በላይ የሆነ ጽሁፍ ቢኖር ለማንበብ በጣም ነው የሚያስቸግረው ከላይ ያለውን ማለት ነው። እና እሱን ቀርፈነዋል እያሉት ነው። እንዴት ነው ያደረጉት? አንደኛ በጣም ግላሱ ትክክለኛ የግላስ ኤፌክት እንዲኖረው እስከ መጨረሻው በቪዲዮ እንደምትመለከቱት አጀስት ማድረግ ይቻላል። ደግሞ በጣም ደግሞ ቲንትድ እስከሚሆን ድረስ ደግሞ ስላይደር አዘጋጅተውለታል። የማክቡክ ኦኤስ አፕዴት ሲኖራቸው ስም ያወጡለታል። አሁን ለምሳሌ ከዚህ በፊት ቬንቹራ የሚባል ነበረ፣ ሶኖማ የሚባል ነበረ። የባለፈው ዓመት ደግሞ ታሆ ነበር ያሉት እና የዚህ ዓመት ጎልደን ጌት ብለው እንደጠሩት ተናግረዋል። ተቀጣዩ ካስተዋወቋቸው ነገሮች መካከል ደግሞ ስናይ በአፕል ቪዥን ፕሮ ላይ ለምሳሌ ስልካችሁን ፓኖራማ የሚባል ምርጫ አለ አይደለ? ፎቶ አፕሊኬሽን ላይ እሱን ፓኖራማ ፎቶ ካነሳችሁ በኋላ በአፕል ቪዥን ፕሮ ስታዩት ኢመርሲቭ ይሆናል። ልክ እንደ ፎቶ አሁን ለምሳሌ 2D ነው፣ ምንም ኢመርሲቭ የሚባል ነገር የለውም። ግን አፕል ቪዥን ፕሮ ላይ ለብሳችሁ ስትመለከቱ ግን ኢመርሲቭ ነው፣ ልክ እንደ ኢንቫይሮንመንት ይሆናል። ከዚህ በፊት ይሄ ነገር ፖሲብል አልነበረም። ሌላኛው ደግሞ በአፕል ማፕስ ላይ አዲስ ነገር አስተዋውቋል። ይሄም ምንድነው? ቪዥዋል አፕግሬድ ነው። ለምሳሌ ኤሪያል ኢሜጅሪ እና ቪዥዋል ኢንተለጀንስን ተጠቅመው ሻርፕ የሆነ 3D የከተማ ዲቴሎችን እንዲያሳይ አድርገው አፕዴት አድርገውታል ማለት ነው። ሌላኛውና በጣም የወደድኩት ደግሞ ስለ ህፃናት ሴፍቲ በጣም አጽንኦት ሰጥተው ያወሩበት ነበረ እና ምንድነው ህፃናቶች ልክ አይፎን ከተገዛላቸው የሚጠቀሙትን አፕሊኬሽን፣ የሚያወሩትን ሰው፣ የሚከፍቱትን ዌብሳይት ለምሳሌ ብራውዚንግ ዳታ ይባላል እንዳለ ይህን ወላጆች እንዲቆጣጠሩ የሚያስችል ነው። የሚገርማችሁ ከሀ እስከ ፐ ሁሉን ነገር ወላጆቻቸው መቆጣጠር እስከሚችሉ ድረስ በጣም ካስተማይዜብል ሲስተም ነው የገነቡት ማለት ነው። ለምሳሌ አስክቱ ብራውዝ ምንም አይነት ዌብሳይት ቪዚት እያደረጉ ከሆነ የግድ ቤተሰቦቻቸው ያን ዌብሳይት አፕሩቭ ማድረግ አለባቸው ማለት ነው። ሌላኛው ደግሞ ኮሚኒኬሽን ሴፍቲ ነው። ሜሴጅ፣ ስልክ ቢሆን ቤተሰቦቻቸው ላልፈቀደላቸው ሰው ማውራት አይችሉም። ሌላኛው ደግሞ የተፈቀደላቸው ሰዎች እንኳን ቢሆን ለምሳሌ ልክ እንደ ኒውዲቲ፣ ቫዮለንት የሆነ ኮንተንት እንደዚህ አይነት ነገሮችን ኦልሬዲ ልጆቹ ከተላከላቸው በኋላ ሳይከፍቱት በፊት ብሎክ ያደርጋቸዋል ማለት ነው። ሌላኛው ደግሞ ኮምፕሊትሊ ሪዲዛይን የተደረገ የስክሪን ታይም አፕሊኬሽን ነው። ይሄም ምንድን ነው የሚያደርገው? ለምሳሌ ጌሚንግ ከሆነ ኤጁኬሽን ወይም ኢንተርቴንመንት ከሆነ ለምሳሌ ኔትፍሊክስ ምናምን ሊሆን ይችላል አይደለ? ወይም ዩቲዩብ በቀን ለስንት ሰዓት ማየት እንደሚችሉ እዛው ወላጆቻቸው ነው የሚያስቀምጡላቸው። ለምሳሌ ለአንድ ሰዓት ከሆነ ለአንድ ሰዓት ብቻ ነው የሚያዩት፣ ለ2 ሰዓት ከሆነ ለ2 ሰዓት ብቻ፣ ጌሚንግም ለ30 ደቂቃ ከፈለጉ ለ30 ደቂቃ በቀን ማለት ነው። ይሄ ብቻም አይደለም። ለምሳሌ ልጆች ከጠዋት 1 ሰዓት እስከ 10 ሰዓት ትምህርት ቤት የሚሄዱ ከሆነ በዚህ ሰዓት ውስጥ ጌም ቢጫወቱ ኢንተርቴን ቢያደርጉ ልክ አይደለም፣ ባልሆነ ሰዓት ነው የሚሆነው ማለት ነው። ስለዚህ በዛ ሰዓት ላይ እንዳይጠቀሙ የማድረግ ችሎታን ለወላጆች ሰጥቷል ማለት ነው። ሌላኛው ደግሞ ሶሻል ሚዲያ ነው። የገረመኝ ነገር የሶሻል ሚዲያ ኦነሮች ልክ እንደ ፌስቡክ፣ እንደ ኢንስታግራም፣ እንደ ቲክቶክ ያሉ የሶሻል ሚዲያ ካምፓኒዎች አፕል ለዲቨሎፐሮች ያዘጋጇቸው አዳዲስ እንደ ኤፒአይ ነገሮች አሉ። እነዛን ተጠቅመው አፕሊኬሽናቸውን አፕዴት እስካላደረጉ ድረስ ኢንስታግራም፣ ቲክቶክ ምናምን ኮምፕሊትሊ ለህፃናት እንደማይመከር ነው ሲያወሩ የሰማሁት። ግን ኢንስታግራም ለምሳሌ አፕል ባዘጋጀለት የዲቨሎፐር ኤፒአይ ተጠቅሞ ለህፃናት የሚሆን ኮንተንትን ብቻ ፊድ የሚያደርጋቸው ከሆነ ምናምን ሊፈቀድላቸው ይችላል። የወደፊቱን እስኪ ምናይ ይሆን። ይሄንንም ከ13 በታች
ብለው የገለጹት ቢሆንም እስከ ቲን ለምሳሌ እስከ 19 ማለት ነው አይደል? እስከ 19 ዓመታቸው ልጆቻቸውን ሁሉን ነገር በቁጥጥር ስራቸው በወላጆች ስር ማድረግ እንደሚቻል አስተዋውቋል። እንደዚህ አንዳንድ ሪቪዎችን ምናምን እያየው ነበረ። ያው ለልጃችሁ አይፎን ግዙለት ነው ማርኬቲንግ ነው እያሉም ክሪቲሳይዝ ያደረጓቸው ሰዎች አሉ። ቀጣዩ ደግሞ አፕል ኢንተለጀንስ ነው። የዛሬ ዓመት ብዙ ፕሮሚሶችን በዚህ ሰዓት WWDC 2025 ላይ በጣም ብዙ ፕሮሚሶችን ለሲሪ እንደሚያቀርቡ ለተጠቃሚዎቻቸው ቃል የገቡ ቢሆንም አብዛኛውን ፊቸር እየሰራ አልነበረም። ኢቨን አፕልን ከሚያክል ካምፓኒ የሚጠበቅ ቢሄቪየር አልነበረም። በእውነቱ በጣም የሚገርማችሁ ማለት ነው። ኢቨን ተከሰው ነበር በዚህ ጉዳይ። ለምሳሌ አድቨርታይዝ ላደረጋችሁት ነገር አይፎን 16 ነበር ያኔ ያን ነገር ሲለቀቅ አይፎን 16 ነበር። ያንን ነገር አድቨርታይዝ አድርጋችሁ ለተጠቃሚ ስላላደረሳችሁ ተብሎ ቅጣት በ$60 ጀምሮ ይመስለኛል ለአይፎን 16 ተጠቃሚዎች ሪፈንድ ማድረግ ተጀምሮ ነበር። ይሄን ያህል ካስተመሮቻቸውን ዲስአፖይንት አድርገው ነበር አፕሎች። እና አሁንም የምነግራችሁን የኤአይ ፊቸሮች አስተዋውቀዋል በአሁኑ ዓመት። እና በጣም የሚገርማችሁ ታማኝነትን ለማግኘት እና ሪጌን ለማድረግ ያንን ዲስአፖይንትመንት ለመካስ ሲሪ ዴሞ ቪዲዮዎች ነበሩ ልክ ሲያሳዩ ማለት ነው። ኤአይ ሲሪያችን እንደዚህ ይሰራል እያሉ ሲያሳዩ እንዳለ ያለምንም ከት ነበረ ሲያስተላልፉ የነበረው። ምንም ከት አልነበረውም ቪዲዮ አይታችሁት ከሆነ። ይህም ፊቸሮቹ ሙሉ በሙሉ ይሰራሉ የሚለውን ቀድሞ ለማሳየት የተጠቀሙት ስልት ነው ብዬ ነው የማስበው። ካስተዋወቁት ነገሮች ጀምረን የመጀመሪያው ኔክስት ጀን አፕል ኢንተለጀንስ ነው። ሲሪ ኤአይ ወይም ሲሪ አፕል ኢንተለጀንስ ብለው ይጠሩታል። ይሄም ሲሪ የተባለው ከብዙ የኤአይ ፋውንዴሽን ሞዴሎች ጋር ኢንተግሬት አድርጎ ፎከስ የሚያደርገው ደግሞ ኦን ዲቫይስ ፕሮሰሲንግ ነው። ይሄ ማለት እኛ አሁን ለምሳሌ ጀሚናይን፣ ክላድን፣ ቻትጂፒቲን ስንጠቀም ኦን ዲቫይስ ሳይሆን በእነሱ ሰርቨር ነው የምንጠቀመው እንጂ ከኛ ምንም አይነት ሚሞሪ ምናምን አይወስድ። አዲሱ ሲሪ ግን በዲቫይሳችሁ ነው ፕሮሰስ የሚያደርገው ማለት ነው። ሌላኛው ደግሞ ፕራይቬት ክላውድ ኮምፒውት ነው። የዛሬ ዓመትም ይህን ነገር አስተዋውቀው ነበር፣ ግን ብዙ ባለሙያዎች ይሄ ነገር ውሸት ነው እያሉ ነበር። እና ባጭሩ ይሄ ነገር ምንድን ነው የሚሰራው? አሁን አዲሱ ሲሪ ኢንቴግሬሽኑን የፈጸሙት ከጉግሉ ጀሚናይ ሞዴል ጋር ነው አይደል? እና ልክ እናንተ የሆነ ጥያቄ ስትጠይቁ ወደ ጀሚናይ ወይም ወደ ጉግል ሰርቨሮች ሂዶ ነው የሚመልስላችሁ። ይሄ ማለት የእናንተን ዳታ ጉግል ያውቃል ማለት ነው። ስለዚህ አፕል ደግሞ የሚታወቁት በፕራይቬሲ ነው። ስለዚህ ምንድነው የሚሉት? በፕራይቬት ክላውድ ኮምፒውት ምክንያት ከእናንተ አይፎን ወደ ጉግል ወይም ወደ ጀሚናይ ከመሄዱ በፊት ከመሃል ፕራይቬት ክላውድ ኮምፒውት የሚባል ነገር አዘጋጅተናል የሚሉት የእናንተን የትኛውንም ዳታ የጉግል ጀሚናይ ሞዴሎች እናንተን ትራክ እንዳያደርጉ የሚያደርግ ኢንፍራስትራክቸር ነው የገነቡት ማለት ነው። እና ይሄ ነገር ቅዠት ነው ውሸት ነው እያሉ ብዙ ባለሙያዎች ባለፈው ዓመት ይህን ነገር ካስተዋወቁ ጀምሮ ኮንሰርናቸውን እያነሱ ነበር። ግን በአሁኑ ኪኖት ምን አሉ መሰላችሁ? የትኛውም ባለሙያ ይህንን ነገር ማረጋገጥ ይችላል ብለው በግልጽ ተናግረዋል። ሲሪ አሁን በጣም ኮንቨርሴሽን አለ። በፊት ሄይ ሲሪ የሆነ ነገር አድርግልኝ ስትሏት ኦንላይን ላይ ሰርች ላድርግላችሁ ብቻ ነው የምታውቀው ነበር። አብዛኛውን ነገር ኮንቨርሴሽናል አልነበረችም። ፐርሰናል ኮንቴክስት ደግሞ አለ። ሌላኛው ደግሞ የሲሪን ድምጽ ፉሊ ካስተማይዜብል ነው። እንደፈለጋችሁ ፈጣን ወይም ደግሞ ዘጌት ያለ ምናምን ማድረግ ትችላላችሁ። ሌላኛው ደግሞ ሰርች ምናምን ስታደርጉ ያው የኤአይ ኮንቨርሴሽናችሁ ትራክ ለማድረግ ራሱን የቻለ የሲሪ አፕሊኬሽን ገንብተዋል። ሌላኛው ደግሞ ቪዥዋል ኢንተለጀንስ ነው። ካሜራ አፕሊኬሽኑ ሲሪ የሚባል ዴዲኬትድ የሆነ ምርጫ ጨምረዋል። ምንም አይነት ፎቶ ምናምን አንስታችሁ ፎቶ ምንድነው ይሄ ነገር እንዴት ነው ምናምን እያሉ ለመጠየቅ የሚሆን ነው። ሌላኛው ደግሞ ሲስተም ዋይድ ራይቲንግ ቱልስ የምንላቸው ነው። የትኛውም ኢንፑት ያለበት ቦታ ላይ ሲሪ ኤአይን በመጠቀም ጽሁፋችሁን የተሻለ ማድረግ ትችላላችሁ፣ ድራፍት ማድረግ ትችላላችሁ ማለት ነው። ሌላኛው ደግሞ ዲክቴሽን ነበረ። ከዚህ በፊት ሲሪ ዲክቴት ስታደርጉ አሪፍ የሚባል ነው፣ ግን በጣም አስቸጋሪ ነበረ። በጣም ከባባድ የሆኑ እንግሊዝኛዎች ምናምን ዲክቴት ማድረግ ወይም ትራንስሌት አድርጎ በወርድ የመቀየር የተሻለ የሚባል አልነበር። አሁን ግን እሱን አስተካክለነዋል ብለዋል። ደግሞ በጣም የሚገርማችሁ አፕል ያደርገዋል ብዬ ያልጠበቅኩት ነገር ለምሳሌ ባለፈው ዓመት iOS 26 ሊኩዊድ ግላስን ካስተዋወቁ በኋላ ለአይፎን 11 አይመከርም ሁሉ እየተባለ ነበር። ለምን ብትሉ የፐርፎርማንስ እና የባትሪ ችግር በጣም እያጋጠመ ስለነበር ማለት ነው። እና እሱን ፊክስ አድርገነዋል እያሉ ነው ያሉት አንደኛ። ሁለተኛ ለአይፎን 11 አቬሌብል አድርገውታል።
ሌላኛው ደግሞ ትናንሽ ነገሮች ናቸው እዚህ በኋላ ያሉት። ለምሳሌ ሳፋሪ ኖቲፋይ ሚ የሚባል አዲስ ፊቸር አስተዋውቀዋል። ሌላኛው ደግሞ ፓስወርድስ አፕሊኬሽናቸው ላይ ያደረጉት ለውጥ ነው። ምንድነው ታውቃላችሁ? በጣም ብዙ ጊዜ እኔም ተጠቃሚ ነኝ የአፕል ፓስወርድ አፕሊኬሽን ማለት ነው። እና ኮምፕሮማይዝድ የሆኑ ፓስወርዶች ብዙ ጊዜ ይኖራችኋል። ለምሳሌ ፓስወርድ የሚል ከሆነ ፓስወርዳችሁ ያን ፓስወርድ በጣም ብዙ ሌላ ቦታ ላይ የተጠቀሙት ሰዎች ካሉ አንደኛ ከዚህ በፊት ሰዎች ተጠቅመውታል ብሎ ፍላግ ያደርግባችኋል ማለት ነው። ይሄም የሚያገለግለው ለምንድነው? አንዳንድ ሃከሮች እናንተን ለምሳሌ ሃክ ለማድረግ ከመሞከራቸው በፊት እንደዚህ በጣም በብዙ ሰው የተለመደ ፓስወርድን ነው የሚሞክሩት። ስለዚህ የመጠቃት እድላችሁ ሃክ የመደረግ እድላችሁ ከፍ እያለ ይመጣል። ጥሩ ፊቸር ጨመሩ መሰላችሁ? ኤአይ ነው እና ቼንጅ ኦል የሚል በተን አለ። ልክ እሱን ስትነኩት እንዳለ ኮምፕሮማይዝ የሆነ ፓስወርዳችሁን ወዲያው ይቀይረዋል ማለት ነው። በጣም የሚገርምና ክሌቨር የሆነ አይዲያ ነው። ግን እንደምታውቁት ፓስወርድስ የአፕል ፓስወርድስ አፕሊኬሽን በአፕል በሆኑ ፕሮዳክቶች ብቻ ነው የሚሰራው። ለምሳሌ ሳምሰንግ ከሆነ ስልካችሁ ፓስወርዱ በኤአይ መቀየሩ እንዲሁም በጣም ኮንፊውዚንግ ነው የሚያደርገው ማለት ነው። ስለዚህ እናንተን በአፕል ፕሮዳክቶች ይሄ ጠምዶ የመያዝ በኢኮሲስተሙ የማሰር ሐሳብ ያለው እስከሚመስል ድረስ ማለት ነው። ሌላው ደግሞ ሾርትከት አፕሊኬሽናቸው ላይ አዲስ ነገር አስተዋውቀዋል። እሱ ምንድነው? ሾርትከት ለመጠቀም በነገራችን ላይ ኮዲንግ ማወቅ ያለባችሁ ሁሉ እስከሚመስል ድረስ ኮምፕሊኬትድ። ለምሳሌ ከቤት ስገባ ለወንድሜ ደርሻለሁ የሚል ቴክስት ላክለት የሚል አይነት ሾርትከት ክሬት ማድረግ ትችላላችሁ። ሜሴጅ ሲልክልኝ ለምሳሌ ወንድሜ መልሰህ ቢዚ ነኝ ብለህ ላክ እንደዚህና ከዚህም የበለጠ በጣም ኮምፕሊኬትድ የሆኑ ነገሮችን እዛው ክሬት ማድረግ ትችላላችሁ። ግን ብዙ ሰው ይሄንን ነገር ማድረግ አይችልም አይደለ? በጣም ከባድ ነው ተጠቅማችሁ የምታውቁ ከሆነ። እና እሱን በኤአይ ታግዞ ለምሳሌ ናቹራሊ እናንተ እንደዚህ እንዲያደርግልኝ ነው የምፈልግ ብላችሁ ስትነግሩት ራሱ ሾርትከቱን ክሬት ያደርግላችኋል ማለት ነው። ሌላኛው ደግሞ ኢሜጅ ጀነሬሽን እና ስፔሻል ኤዲቲንግ ነው። ኢሜጅ ፕሌይግራውንድ አለ። ኢሜጅ ፕሌይግራውንዱ ከእንደዚህ በፊቱ በጣም ትራሽ አይደለም። የዛሬ አመቱን ብታዩት በጣም ነው የሚያስጠላው። አሁን ግን ሌሎች የምታውቋቸው የቻትጂፒቲ ሊሆን ይችላል የጀሚናይ ኤአይ ሞዴሎች ኢሜጅ ጀነሬሽን ፊቸሮችን ልክ እዚሁ ላይ እንዳመጡት ነው እየተናገሩ ያሉት። በፈለጋችሁት ሳይዝ አድርጋችሁ የትኛውንም ፎቶዎች ኢሜጆች ጀነሬት ማድረግ እንድትችሉ የሚያደርግ አዲስ አፕሊኬሽን አስተዋውቀዋል ማለት ነው። ይሄንን ነገር ለመጠቀም ደግሞ ዴይሊ ሊሚት ሊኖረው ይችላል። ይሄንን ነገር ያለ ሊሚት ምናምን መጠቀም የምትፈልጉ ከሆነ የአፕል ክላውድ ፕላስ ተጠቃሚ መሆን አለባችሁ። ሌላኛው እና በመጨረሻ ማወቅ ያለባችሁ ነገር ደግሞ ዲቨሎፐር ቤታዎች የአይኦኤስ 27 የማክኦስ 27 እና የሌሎችም ኦፕሬቲንግ ሲስተማቸው አዲሱ 27 ዲቨሎፐር ቤታ አሁን አቬሌብል ነው። ፐብሊክ ቤታዎች ደግሞ በቀጣይ ወር የሚለቀቁ ይሆናሉ። ኦፊሻል እና ፋይናል ሪሊዙ ደግሞ የሚለቀቀው ሴፕቴምበር አካባቢ ይሆናል፣ ወደ መስከረም አካባቢ ማለት ነው። ይሄንን ዲቨሎፐር ቤታ አውርደው እየተጠቀሙ ያሉ ሰዎችም እንደሚናገሩት ከሆነ በጣም ላግ እያደረገ ነው ያለው ኦፕሬቲንግ ሲስተሙ። ምክንያቱም ዩዥዋሊ ዲቨሎፐር ቤታ ሲሆን አንድ አፕዴት በጣም ነው የሚያዘገው። በቃ ፐርፎርማንሱ ባትሪ ምናምን በጣም ሊያስቸግር ይችላል። ለዲቨሎፐር ቤታ እና ለፐብሊክ ቤታዎች ብዙ ባትቸኩሉ እመክራለሁ። ስለ አፕል WWDC 2026 ነበረ ሙሉ በሙሉ ያስተዋወቁትን ነገር በአጭር ደቂቃ የነገርኳችሁ።